ዛሬ ደግሞ ከምግብ መስራት ወጣ ልበልና አሜሪካን ሀገር ውስጥ ወይም ደግሞ እኔ በምኖርበት ስቴት ውስጥ 360 ምናምን ዶላር ምን ይገዛልሻል ብትሉኝ በዚህ ሰዓት ይሄን እዚህ ጋር የማሳያችሁ ነው የሚገዛው። ብዙ ነገር አልገዛሁኝም። ይሄ አስቤዛም አይደለም። ጀስት ዝም ብዬ እንዳጋጣሚ አንድ ሁለት ነገሮች ቤት ውስጥ ያልነበሩኝን ልጄ ደውሎ ፍራፍሬ የለንም ማሚዬ ፍራፍሬ ይዘሽልኝ ነይ ሲለኝ ስገባ ፍራፍሬውን ሳነሳ ከዛ በኋላ ቆይ ደግሞ ይሄንንም ልግዛ ከዛን የምትሉት ነገር አለ አይደል አንዳንዴ እና እሱን ስገዛ እንደምታዩት ብዙዎቹ ፍራፍሬዎች ናቸው። እነሱን ነው የገዛሁት። ከዛ በኋላ አሳ ገዝቻለሁ። ሁለት አይነት አሳ፣ ስጋ ገዝቻለሁ፣ የበግ ስጋ ገዝቻለሁ፣ ዶሮ ገዝቻለሁ። እና የሚገርማችሁ ነገር ብዙም ነገር አልገዛውም። ትልቁ ነገር አይ ቲንክ የገዛሁት ዳይፐር፣ ለልጄም ዳይፐር ገዝቻለሁ፣ እንቁላል እና በጣም ይገርማል። ከዛ በፊት እኔ ከሳምንት በፊት ትልቅ አስቤዛ ላረግ ሄጄ ነበር ካስኮ። በየሳምንቱ ስትሄዱ እየጨመረ ነው የሚሄደው ሁሉ ነገር። ኢትዮጵያ ውስጥ ብቻ አይደለም እየተወደደው። እስቲ እናንተ በምትኖሩበት ስቴት ውስጥ በ300 እዚህ ጋር እንደምታዩ በ335 ብር ምን መግዛት ትችላላችሁ?